እንጂ እንደነበረን እዚህ ጋር ሆነ ምልክት ይወጣብኛል እኮ ነው ወይ ታስተምረ ወርቤን የፍቅር ፊደል መልኳ ቀለሙ ነጥቶ ሚለቅም አይደለም አቤት ቁንጂና አቤት ውበት የቀየው ፋኖስ ያምባበት አቤት ቁንጂና አቤት ውበት ምን ይባላል ባለሱቅ ውስጥ ፌስታል ተጠቂ ነው 5 ብር እሺ ሲሆን ከ100 ብር 95 ብር መልስጠኝ አረ ለዛ ነው አራራቺኳ ለሸንሻ ኦኬ መኪና ሂታለች ባጃጃን እቺ ምንድነው ወይኔ በዳዲሙ በእግር ወክ አታረግ አብረን ወክ እናርግሽ ማለት ደግሞ የጃጀች ጋራም ሲያስጠላ አረ ይችል እናት ምንድነው አረ ስልክሽን ትተሽ ቀና በይ እንዳትጋጪ ቀና ብልም እንደናንተ አይነት ስራ ፈትም ነው አቺ ምን አባሽ ነው ያልሽው ዶም እንደዚህ ብዬ ነው የምሄደው ምን አገባችሁ አቺ ያይሳተጂም እንዴ ደንባራ ሲመታኝ ዝም ብላችሁ ታያላችሁ እንዴ ምን ነው ደበራችሁ እንዴ አረ ምን አገባን እና ቶሎ ተሻገር እንጂ ዞር በይልኝ መንገዱን ልቀቂው ከምላክ ዞር በይልኝ ዞር በይ በጋምላክ ባይዘሪና ቆይ ሳብስክሽ ተበላሽቶብሻል ምን ትመስላለች የታባቷ ያው ዛሬ ምን የመሰለ ራት ነው ይዤላችሁ የመጣለሁ 5 ኪሎ ሽንኩርት ልጣሽ ጠብቂ ዘይቱን ጨምሮ አድርገን ነው የምንሰራው 5 ኪሎ ሽንኩርት ዘይቱንም ሞላ በርበሬውንም ሞላ አድርገሽ እሺ ታርገሽ ጠብቂኝ እሺ እኔ ሞላ እሺ ማዬ ግን ምን ይዘሽ ነው የምትመጪው ያው ተናግሬያለሁ ዛሬ ገና ነው ራት የምትበሉ ነይ በቃ እንጠብቅሻለን የሚገርም ራት ነው ዛሬ ምን በላ እኔማ ሲመስለኝ ዶሮ ይመስለኛል ጥብስ ነው መሰለኝ ጥብስ ነው እኔ እንጃ ክትፎ መሰለኝ ያው በሬ በሉ ዛሬ ጌታችን መጣው ምን ይመስላል ሙክት ያለ በሬ ዱባን እንደማዬ ዱባን አንዴ ዱብ በይ ቢላል መታከም አራማኝ ዱባን በላ አበሉ በጣም ጥሩ መድራህያውና ኦበት እንዴት እንደምወድሽ እኮ አንቺን ከመውደዴ ብዛት አብሬሽ ሰው አትሮጥብሃላ ቶሎ ይረበኛል ሰው ሲያፈቅር ምግብ እንደሚዘጋው እንደማጣው ከልብ ሲያፈቅሩ ነው እኔ እኮ ከሆዴ ነው ያፈቀርኩሽ ከሆድ ማፍቀር ይቻላል እንዴ ተፈቃሪዋ ሴት ተራ ከሆነች ትንሽ ልብ ይበቃታል እንደ አንቺ ልዩ ሴት ስትሆን ግን ሰፊ ቦታ ያስፈልጋታል ሰፊ ቦታ የት ነው ሆድ ካገር ይሰፋል የተባለው ዝም ብሎ እንዳይመስል ታዲያ የ100 ብር ቸኮይ ለመግዛት ለ100 ብር ጉልበት ታባክናለህ ጉልበት ቢባክን በምግብ ይተካል 100 ብር በሄድ በምን ይተካል በስራ ታዲያ ሰርተሻቤ እኔ እኮ ቸኮይ ዛሰራ ስለማላቅ ነው አገዛልኝ አልገዛልሽም እዲ እንደውም ሁለት ነው መገዛልሽ እንዴት ባንዴ ሐሳብን ቀየር ከመሬት ተነስተማ አይደለም ልክ ነሽ ከሰመሽ ተነስቼ ነው ገባኝ እንደውም 200 ያዋጣኝ 500 ጨምርልኝ እንዴ 700 ብር አዎ ሳምንቱ ሙሉ ሰው ማስቸገር አልፈልግም ደሞ ሰርተሽ ቢያርከው ራስና ይሄ እንዳይት የሚባል ልጅ እንዴት ነው መገላገለው እንደ ጎልያድ ፊት ለፊት ባለመጋፈጥ እረፍ ሃይ ምንድነው የሰጠች ስልክ ቁጥር ነው አንቺ ገና ልጅ አይደለሽ ተረጋጊ ለመረጋጋት ደግሞ ቸኮል ጥሩ ነው ቢበት ታውቂኛለሽ መርሳት ጀመርክ እንዴ ዴቭ ታውቃለሽ ማለት ነው አዋሳ ለቲ ስልክ ቁጥር እንድሰጣት የወረቀት ሰጠኝ ነበር መልሽለት ብላኝ ነው ለተራዳ በፍቅር ሰው ማይጎዳ አንቺ እናት ትሙት የኔ ስልክ ቁጥር አይደለም አቃለው ቀልብሽን አረጋጊ ለመጪው እንዳትሰጊ አባት ሲደገፍ አርገኝ ምን ነው አሞሽ ነው ማን ደስ ያለ ለላ ፈልጌ ነው እና መንገድ ላይ ነው እንዴ ምክር የምትፈልጊው ምን ጨንቆሽ ነው አይገባም እንዴ እጄ ላይ ብር የለም ኪስሽ ውስጥ ነው
የሚያወጣልሽ ነበር እንዴ ስትፈልጊ የነበረው? ይደረሰ እያወራን ካልተግባባ እንዴት እንግባባ ነው? በምልክት ቋንቋ አቺ። አረ ብር ጠሮብኝ እኮ ነው። አንተ ወንድምክ ምን አይነት ሰው ነው? ቀይ ነዋ። ሂዶ ደዛ ዴት ብሎኝ ይዘኝ ወጥቶ ስልኬን ይብላው። ኧረ እሱ ምግብ እንጂ ስልክ ሲበላ አይቼው አላውቅም። ምግብ ራሱ እኮ ጾመኛ ነው፣ በደንብ አይበላም እኮ። አንተ አቁም። ምንድነው የማቆመው? ከኔ ጋር ጨዋታ ትተህ ወንድምክን አንተን ያስተዋወቀኝ የስልኬን ብር አምጣ። አንቺ ምን ሆነሽ ነው? አንተ ስጠብቅ ነው ያዞረኝ። ማን አባቱ ነው ያዞረሽ? እስከመጣ እንኳን ብቻሽን መጠበቅ አቅቶሽ ነው ከሌላ ወንድ ጋር የምትዞሪው? አንተ ካለማጥፋት ስራ የለህም? ማጥፋትማ የአባትሽ ስራ ነው ማለት። መብራት ላይ አይደል እንዴ የሚሰራው? አይሽዋ ብቃት እንጂም ከገባው እኮ ለቀኔ እኮ ነው ሰርፕራይዝ ላድርግሽ ብዬ እኮ ነው። ለዛ ነው በቦዴ የመጣ። በል እንዳትከተለኝ። ሆና ጋር መሄድ ነበረብኝ ማለት ነው። ማናት ሆና? ቆይ በሩ ልክፈት። ቆይ ምሩ፣ እኔ ከፍታለሁ። ደህና ነክ? በጣም ደህና ነኝ። ወይ ምን እያደረግክ ነበር? ምንም፣ ጋደም ብዬ። ብቻህን? አዎ። ለምን ምሳ አልጋብዝህም? መቼ? አሁን አሁን? አዎ፣ ካልቻልክ ግን ይቅር። ኧረ እችላለሁ። መጣሁ። በር ላይ ጠብቂኝ። ልብስ ስጪ። ምን ሆነ ነው? ማናት? ጎረቤቴ። አዲሷ ጎረቤት? አዎ። ምን ፈልጋ ነው? ምሳ ልትጋብዘኝ። ምን? አዎ። ልንሄድ የነበረውስ? ለእጹብ ደውይላትና ከእሷ ጋር ሂጂ። ጥሩ። እሷ የምትበጅ መስሎሃል? አትነጫነጭ። ማሪ ጠግባና ይሄን በርገር ላንሳ። አዎ። ጠግባና አይደል? አዎ። በቃ ውጪ እኔ ቤቴ ስላሉ ነው እሰጣቸዋለሁ። እኔ ልስጣቸው። እሰጣቸዋለሁ። አንተ ተቀመጥ። ወይ አረ አመሰግናለሁ። እኔ ፍቅር ቆየው ብሻን ኒ ቆይ ብራዘር ይምጣ፣ ቁልፍ ልስጣው። ከክፍለ ሀገር መጣ እንዴ? ትላንት እኮ መጣ። ሜሪ ልጅ አምሩም ይው ወንድም አለም ቁልፉን እስኪ መጀመሪያ ተዋውቃት። ቲኒክ ቁልፉን ስጪ። ሄሎ፣ ያንተን ስም አልነገርከኝም። ካሌብ። ሰፈርም ያላምድ ከፈለክ ካለው። እሺ ችግር የለም፣ ሲስተር አለች። አይገባም እንዴ? መጋረጃውን ሊሰቅልን እየመጣ ነው። ሂድና ተቀበል። አንቺ ደንበኛሽ መጣ። ዛሬማ ላስከፍለው። ምኑን? ሁሌም አንድ ጥቁርና ነጭ ማኪያቶ አዙኝ ይሄዳል። ነጩን ጠጥቶ ጥቁሩን ትቶ ይሄዳል። እና ምን አገባሽ? ወይንስ አንድ ጥቁር ማኪያቶና አንድ ነጭ ማኪያቶ አምጪልኝ። እንደተለመደው። አንቺ ልጅ ግን አላማርሽኝም። ሀዘኔታሽ እየበዛ ነው። ዝም በይ እባክሽ። የታዘችውን አዘጋጅ። መልካም መጠጥ። ለምን አብረሽው አትጠጭም? አንቺ ትቀልጃለሽ። የቤቱን ሕግ እያወቅሽው ሂሳብ እያለሽ ነው። ሂሳብ አምጪልኝ። 60 ብር። ሁለት እኮ ነው የጠጣሁት። ሁለት ነው ግን ሁሌም አንዱን ሳትጠጣ ስለምከፍል ቤቱ አንዱን ችሎልሃል። ምን አገባው ቤቱ? ማናጀሩን ጥሪልኝ። ማናጀሩ ማን ነው? እሺ። ወይኔ ምን አባቴ ነው የሚሻል? ጉዴ ፈላ። ምንድነው? ማናጀሩን ጥሪው አለኝ። እና ምን ችግር አለው? ቦስ የለም አይደል? እኔ እመጣለሁ። ምን ጎደለ? የኔና የባለቤቴን ሂሳብ ሁሌ እስከፍል ነበር የቆየው። ዛሬ ግን አልቀበልም አላችሁኝ። ለምንድን ነው? ይቅርታ፣ ባለቤቱን ግን አይተናት አናውቅም። ሞታለች። ለትዝታችን ነው ይህንን የማደርገው። ውይ በጣም ይቅርታ። ችግር የለውም። አሁን ሂሳቡን ብቻ አምጪልኝ። እሺ ግን አንድ ነገር ብል ቅር አይለኝም። እዚህ ዓለም ላይ በጣም አስቸጋሪው ነገር ጨለማ ቤት ውስጥ ጥቁር ዶሮ መፈለግ ነው። በተለይ ደግሞ ዶሮዋ ከሌለች መፈለጉ ባለማግኘት ይጠናቀቃል። ያንተን መባከን በመጉደል አይለፍ። ትዝታ እንዳይገልህ ራስህን አድን። ሂሳቡን ላምጣልህ። አመሰግናለሁ።